ጤና ይስጥልኝ። ዛሬ ግንቦት 30 ቀን 2018 የተሰሙ አዳዲስና ትኩስ መረጃዎችን ይዘንላችሁ ቀርበናል። በዛሬው ዕለት ኢትዮጵያ ብሔራዊ ባንክ በነዳጅ አቅርቦት ላይ ያስተላለፈው አዲስ መመሪያ ምንድነው? የሰባተኛው ጠቅላላ ምርጫ የድምጽ ቆጠራ ሂደትን በተመለከተ ምርጫ ቦርድ የሰጠው ወቅታዊ መግለጫስ ምን ይላል? ኢትዮጵያ በኒው ዴሊ የብሪክስ ስብሰባ ላይ ምን አሳካች? እስከ ቪዲዮ መጨረሻ ድረስ አብራችሁ በመሆን ዝርዝሩን ተከታተሉ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የመጀመሪያው መረጃችን የሚያተኩረው በኢኮኖሚ ዘርፍ ላይ ነው። የኢትዮጵያ ብሔራዊ ባንክ የኤምባሲዎች፣ የዓለም አቀፍ ድርጅቶች እና የውጭ ቀጥታ ባለቤቶች የራሳቸውን የውጭ ምንዛሬ በመጠቀም ነዳጅ በፍራንኮ ዋልታ ስርዓት እንዲያስገቡ የሚፈቅድ አዲስ መመሪያ ይፋ አድርጓል። ይህ ውሳኔ በአህጉሪቱ የውጭ ምንዛሬ ክምችት ላይ ያለውን ጫና ለመቀነስ ታስቦ የተዘጋጀ ሲሆን በእነዚህ ተቋማት የሚገባው ነዳጅ ግን ለሕዝብ ችርቻሮ ገበያ እንደማይቀርብ፣ ለሌላ ወገን እንደማይተላለፍና ከተለመደው የንግድ ነዳጅ ጋር እንዳይቀላቀል ጥብቅ እገዳ ተጥሎበታል። መመሪያውን የሚጥስ አካላት ላይ ከባድ አስተዳደራዊና ሕጋዊ እርምጃ እንደሚወሰድ ባንኩ አስታውቋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት መላተወርቅ ኃይሉ ዛሬ በሰጡት መግለጫ በሀገሪቱ በተካሄደው ሰባተኛው ጠቅላላ ምርጫ የድምጽ ቆጠራ ሂደት በተለያዩ የምርጫ ክልሎች በንቃት እየተከናወነ እንደሚገኝ ገልጸዋል። ውጤቶችን ወደ ዋና የምርጫ ማዕከላት በማስተላለፍ ረገድ በተወሰኑ ቦታዎች ላይ በምርጫ ጣቢያዎች ርቀትና በእጩዎቹ ብዛት ምክንያት መዘግየታቸው ቢኖርም አጠቃላይ ሂደቱ በጥሩ ሁኔታ እየገሰገሰ መሆኑን ጠቁመዋል። የአፍሪካ ህብረትና የኢጋድ ታዛቢ ቡድኖች በበኩላቸው ምርጫው በሰላማዊ ሁኔታ መጠናቀቁንና ትልቅ የዲሞክራሲ እምርታ መታየቱን በጋራ መግለጫቸው አድንቀዋል። በሌላ በኩል በህንድ ኒው ዴሊ በተካሄደ 11ኛው የብሪክስ የውጭ ፖሊሲ ውይይት ላይ ኢትዮጵያ በንቃት መሳተፏን የውጭ ጉዳይ ሚኒስቴር አስታውቋል። በስትራቴጂ እቅድና ክትትል ዋና ዳይሬክተር አቶ መኮንን ጎሳዬ የተመራው የኢትዮጵያ ልዑክ በስብሰባው ላይ የሀገሪቱን የኢኮኖሚና የዲጂታል ትራንስፎርሜሽን ጉዞ አስተዋውቀዋል። በተለይም በጠቅላይ ሚኒስትር አብይ አህመድ የሚመራው የአረንጓዴ አሻራ መርሃ ግብርና የዲጂታል ብሔራዊ መታወቂያ ወይም ፋይዳ ስኬቶችን ለአባል ሀገራቱ አብራርተዋል። ኢትዮጵያ በብሪክስ ማዕቀፍ ውስጥ ያላትን የደቡብ ትብብር ይበልጥ ለማጠናከር ቁርጠኛ መሆኗን ልዑኩ አረጋግጠዋል። የዛሬው መረጃችን እነዚህን ይመስል ነበር። በተለይ በብሔራዊ ባንክ የተላለፈው አዲሱ የነዳጅ መመሪያ በሀገሪቱ የኑሮ ውድነትና የውጭ ምንዛሪ እጥረት ላይ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? የእናንተን ሀሳብና አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁ ላይክ በማድረጋችሁን አትርሱ። ሌሎችም እንዲደርስ ሼር አድርጉ። በቀጣይ አዳዲስ መረጃዎች እስከምንገናኝ ድረስ ሰላም ሁኑ።